ዛሬ ደግሞ በ200 ብር ፖሊስ ምን አይነት ብሎ ልንውል እንችላለን የሚለው አንድ ላይ እናያለን። ተከታተሉ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ በ200 ብር ጫማችንን እናስጠረጋለን። ምን ያህል ኮስት ያደርጋል የሚለው እናያለን። ወደ ቪዲዮ አሁን ጫማችንን እናስጠረጋናል። አሁን 160 ብር ቀርቶናል። የእሱንም ስላስጠረቅ 160 ምን አይነት ደግ ሰው ነው? ኮሜንት ላይ ይወጣል። አሁን ደግሞ በ160 ብራችን ምሳችንን እንበላለን። እንግዲህ ጠቅላላ ነገር የሚደረግ ሳይሆን ብስኩት ነው። ብስኩት በውሃ እናወራርደዋለን። እንሂድ ወደ ቪዲዮ። ወረፋ ተሰልፈናል። ብስኩት ነው። በጣም ብዙ ወረፋ ነው። የፖሊስ ሱቆች በጣም ክራውድድ ናቸው። ብስኩታችንን ገዝተናል። አጠቃላይ 110 ብር ቀርቶናል። ከዚህ በኋላ ደግሞ የሚቀረን የሚጠጣ ይሆናል። ለሁለት ነው በ200 ብር። ይሄ በጣም ትልቅ በ200 ብር የመዋልን ቻሌንጅ ጀመረ ነው። ጨርሰናል። ገና ሳንጀምረው ምሳችንንም ብስኩት በለስላሳ እና ከባድ ነው። እንግዲህ ያው ቤታችን በዚህ መጥቶ 110 ብር ነው ያለው። ተሳብስን ነው ማለት እንሮጣለን። እና ወደ 40 ብር አካባቢ 60 ብር ሳለን ቅድም 110 ብር ነበር 70 ብር ስንጠቀም 40 ብር ይቀረናል ማለት ነው። እና በዚህ መንገድ ላይ ምን እንደምናደርግበት እናያለን። ሌትስ ጎ። አሁን ደግሞ ወደ 50 ብር ተርፎናል። እና እሱን ደግሞ ወደ ቤተክርስቲያን ማስገባት ስላለብን አስገብተን የዛሬ 200 ውሏችን ይሄን ይመስላል ማለት ነው። ዛሬ የ200 ብር ቻሌንጃችን በቦሌ ላይ ይሄን ይመስል ነበረ። በቀጣይ እንድሰራላችሁ የምትፈልጉትን ቪዲዮ ኦር ደግሞ እንድንሄድና ቼክ የምናደርገው ቦታ የምትፈልጉትን ኮሜንት ላይ እያስቀመጣችሁ ተስፋ እናደርጋለን። ሰብስክራይብ ማድረግ እንዳትረሱ። በቀጣይ ይሄን በመሰል አስገራሚ ቪዲዮ እስክንገናኝ ይመቻችሁ።